መንገዱን የከፈትክ ባለስልጣን ትእዛዜን ያከበርክና በውጭም በውስጥ ያላችሁ እንኳን ደስ አላችሁ። የዶይ መንገድ ምንም የሚዋጋው ነገር አይኖርም። በመንገድ ጥቅም የሚገኝ ለመዝጋት ከመሞከር በጉልበት መግጠም ነው የሚያዋጣ እንጂ መንገዱ በመከፈቱ በጣም ደስ ብሎኛል እና ይህንን የከፈተ ባለስልጣን እግዚአብሔር ጤናውን ይስጥልኝ። እንዴት ትእዛዜን አከበረው? 2 ሰንበት ሳይሞላ የኔ ትእዛዝ። አሁን ጦሩ ይቆም ነበረ። እኛም ብሰሙማ ቄስና ደረሳማ ውሃቢ ነው ባቢይና ቄስ ጥላሻሽ ሆኖ እንዴት ሆኖ በመሰረቱ የእኛን ነገር መስማት ያዋጣል ተማት ሰላም ይፈጠር። አሁንም የወንድማማቹን ግጭት እንደኛ ያለ ሰው ያላችሁን ብትሰሙ ማንም አጠፋ ሰላም እንዲሆን እንመኛለን። መንገድ ተተከፈተ ደሞ የፈሰሰ ሰው አይሞትም፣ ወደ ሕክምና ተሎ ይደርሳል። በቀጥታ ትክክለኛ በመሆኑ አንተ የከፈትከው ባለስልጣን እንጀራ ይከፈት፣ ሰላም ይፍጠርልህ። በቃ እንዳከበርከኝ አክብርህ። በመቀጠል የሚመጣውን መከራ የምንወጣው በመስማማት በአገር ሽማግሎች ብታከብሩን በሰላም እንጂ በጦርነት የሚመጣ ክሳራ ምንም ዋጋ የለውም። ያው አንድ የሚገርማችሁ ነገር አለ። ተውሸት ታሉባልታና ታ5 ሳንቲም መልስ የለም። ውሸትና ጎበዝ ውሸት አሉባልታ አሸባሪነትና 5 ሳንቲም መልስ የላቸው። አሁን 5 ሳንቲም 1 ሳንቲም ሲባል ማን ይቆይላት? እና ይሄ ነው። እኔ በጣም ደስ ብሎኝ ነው ይሄን የምለቀው። አንተ ሰውዬ ስም ግን ባውቀው የለቀቀው ሰውዬ በቃ አትሸበር። በቃ በዚህ ጥቅም ገሌ ያገኛ ምን አትበል። መንገድ ነው ወሳኙ ለህዝቡ እና ትእዛዜን አክብረህ 2 ሰንበት ሳይሞላ በመልቀቅ ደስ ብሎኝ ነው። አመሰግናለሁ። ሌላው ሌቦች ተናከኛ ከምናምን የሚሉ የሚያዋጉ ግማዩ ለፋኖ ነን ብለው ግማዩ ለመከላከያ የሚሉ አወሎ ወልደዋች በግልጥ የማይናገሩ እኒህ ሌቦች ህዝቡ ቢነቃባቸውና አርፈው ለሰላም ቢጥሩ ጥሩ ነው። ስራ ነው የሚያዋጣኝ። ሸውግኛ አንፈልግም፣ ወልወልዳኛ አንፈልግም። እና ማዳበሪያ የሚያመጣ ጎንደር ቢሄድ ማዳበሪያ መኪና መንገዱ በመከፈቱ ደስ ብሎኛል። እግዚአብሔር ያቆየ የከፈትከው ባለስልጣን ጤናን ሰጥቶ ትዳር ሁሉ ይስማማል።